ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የቻናላችን ቤተሰቦችና ተከታታዮች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ስፍራ ሰላምታችን ይድረሳችሁ። ዛሬ በሀገራችን የፖለቲካዊ ምህዳር ውስጥ ከፍተኛ መነጋገሪያ የሆነውን ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን አሚኮ ጋር ያደረጉትን ቆይታና በሌሎች መንግስታዊ ጣቢያዎች በተላለፈው መርሃ ግብር ላይ የተነሱ ርዕሰ ጉዳዮች ላይ ትንታኔ አዘጋጅተናል። እስከ ፍጻሜው አብራችሁን ሁኑ። በዚህ ቃለ መጠይቅ ውስጥ በርካታ ክብደት ያላቸው ታሪካዊና ፖለቲካዊ አጀንዳዎች ተነስተዋል። በእነዚህ ነጥቦች ጀርባ የሚነሱ ወሳኝ ጥያቄዎችና የህዝቡን ስሜት ከወቅታዊ ፖለቲካና የኢኮኖሚ ሁኔታዎች ጋር አያይዘን እንደሚከተለው በትንታኔያችን ቃኝተነዋል። አብራችሁን ዝለቁ። ጠቅላይ ሚኒስትሩ ከአሚኮ ጋር በነበራቸው የመጀመሪያ ክፍል ቆይታ በቅድሚያ የአማራና የኦሮሞ ህዝብ በታሪክ ውስጥ ያላቸውን ጥልቅ ትስስር በሰፊው ዳሰዋል። ይህ ትስስር በሶስት ዋና ዋና መንገዶች በጋብቻ፣ በፖለቲካዊ ጋብቻና በባህላዊ ጉድፍቻ የተሳሰረ መሆኑን ገልጸዋል። ለዚህም እንደ ምሳሌ የሸዋና የኢፋ ሱልጣኔቶችን፣ የጎንደር ነገስታትን እንዲሁም የዘመናዊት ኢትዮጵያ ግንባታ የዳበረው በነገስታቱና በጦር መሪዎቹ ለምሳሌ በንጉስ ምኒልክና በራስ ጎበና ውህደት መሆኑን አብራርተዋል። ሆኖም በዚህ የታሪክ ትንታኔያቸው ውስጥ ትልቅ በታሪክ ምሁራን ዘንድ ትዝብት ውስጥ የሚጥል ነጥብ አንስተዋል። ጠቅላይ ሚኒስትሩ የሸዋ ስልጣኔቶች የሚባል ዘመን ለ350 ዓመታት እንደነበርና አሁኑን የሸዋ አካባቢ የሚወክል እንደነበር ጠቅሰዋል። ነገር ግን በኢትዮጵያ መካከለኛው ዘመን ታሪክ ውስጥ የሸዋ ሱልጣኔት የሚባል መጠሪያ የሌለ ከመሆኑም በላይ በታሪክ የሚታወቀው የሸዋ ስርወ መንግስት እንጂ ሱልጣኔት እንዳልሆነ የታሪክ ምሁራን ይሞግታሉ። ይህ አይነቱ የታሪክ አገላለጽ የጠቅላይ ሚኒስትሩን የታሪክ እውቀት ጥያቄ ውስጥ የሚጥል ብቻ ሳይሆን አድማጮችንም ሊያሳስት የሚችል ነው። በተጨማሪም በዚህ የሁለቱ ህዝቦች ትስስር ማብራሪያቸው ላይ ንጉስ ሚኒሊክ ያለ ራስ ጎበና፣ ራስ ጎበናም ያለ ንጉስ ሚኒሊክ ዘመናዊት ኢትዮጵያ ሊፈጥሩ አይችልም ነበር በማለት የአንድነት ተምሳሌት አድርገው አቅርቧቸዋል። ይህ አቀራረብ በአንድ በኩል ለሀገራዊ ምክክሩ ግብአት የሚሆን ቢመስልም በሌላ በኩል ደግሞ ቀደም ሲል በዋና ዋና በዓላት ላይ ለምሳሌ በአድዋ ድል በዓል አከባበር ወቅት እንኳ ስማቸውና ምስላቸውን ለመጠቀም እምብዛም ፍላጎት የሌላቸው ጠቅላይ ሚኒስትሩ አሁን ላይ የተነሳው ትርክት ለምን የሚል ጥያቄ የሚያስነሳ ሲሆን፣ በአንዳንድ የፖለቲካ ትንታዮች ደግሞ ዳግማዊ ኦሮማራን ለመፍጠር የታለመ የፖለቲካ ቁማር ነው ሲሉ ይደመጣል። በመቀጠልም በህዝቦች የተቀናጀ የጋራ ትግል የመጣውን የ2010 የለውጥ ሂደትና ለውጡን ባብራሩበት ክፍል ሲገልጹ ኢትዮጵያ ታፍኖ እንደቆየ ቤት ነበረች ብለዋል። መስኮቱ ሲከፈት ንጹህ አየር ብቻ ሳይሆን ቢምቢዎች አብረው መግባታቸውና ይህም በሂደቱ ላይ ስጋትና ድንግዝግዝ መፍጠሩን ገልጸዋል። ይሁን እንጂ መደመር ብቸኛው የኢትዮጵያ መውጫ መንገድ መሆኑን በምርጫው መረጋገጡን ጠቅሰዋል። በዚህ መግለጫቸው ላይ በህዝቦች የተቀናጀ የጋራ ትግል የመጣውን ለውጥ በተመለከተና የደረሱበትን ድምዳሜ ስናነሳ አዳዲስ ትርክቶች የተካተቱበት ሆኖ አግኝተነዋል። በመጀመሪያ የለውጡን እንቅስቃሴ ወደ ኋላ በመለጠጥ ወደ 2003 ዓመተ ምህረት ያደረሱት ሲሆን ንግግሮችም ያኔ እንደተጀመሩ አንስተዋል። ይህም አዲስ የተሰማ ነገር ሆኗል። አዲስ በተከፈተው የለውጥ ሂደት አብረው የገቡ ለሀገር ደህንነት ስጋት የሆኑ አካላት የለውጡ ሂደት ላይ ስጋትና ድንግዝግዝ ፈጥረዋል ሲሉ ቢደመጥም እነዚያ አካላትን ከንጹህ አየር ጋር አብረው የገቡ ቢምቢ ሲሉ ቢገልጿቸውም በስም ግን ሊያነሷቸው አልወደዱም። የፖለቲካ ትንታኞች እንደሚሉት ሀገሪቱን ተብትቦ ከያዛት ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ተግዳሮቶች መላቀቅ የሚቻለው ነገሮችን አቅልሎ ከማየት ወጥተን ሁሉን አካታች ለሆነ ሰላማዊ ውይይት ክፍት ስናደርግ እንጂ እርሳቸው የሚያምኑት መደመር ብቻ አዋጭ መንገድ ተደርጎ መነሳቱና በብዙዎች ዘንድ ተቀባይነት የተነፈገው ምርጫ የሀገሪቱ ምርጫ ቦርድ ባስታወቀው መረጃ እንኳ ብዙ ጦርነት ውስጥ የሚገኙ አካባቢዎች የትግራይ ክልልን ጨምሮ ያልተካሄደን ምርጫ እንደ ማረጋገጫ አድርገው ማቅረባቸው ብዙ ርቀት የሚቀረን መሆኑን በቆይታቸው አረጋግጠዋል።
ሌላኛው ጠቅላይ ሚኒስትሩ ያነሱት ነጥብ የሰኔ 15ቱ አሳዛኝ ክስተት ሲሆን ክስተቱንም ጥቁር ጠባሳ በማለት አስታውሰው በሶስት መንገዶች ጠባሳ ጥሎ ማለፉን ገልጸዋል። በመጀመሪያም የመሪዎች መጥፋት ያሉ ሲሆን ሲያብራሩትም እንደ ዶክተር አምባቸውና ጄኔራል ሰዓረ ያሉ የለውጥ ወኪሎች መታጣታቸው ነው ብለዋል። በሰዎችና በቡድኖች መካከል ያለውን መተማመን በእጅጉ መቀነሱ የፖለቲካ እምነት መሸርሸር አስከትሏል ሲሉ በሁለተኛነት ጠቅሰዋል። በመጨረሻም በዚህ ክስተት የፖለቲካ ባህል መበላሸት ማጋጠሙን ጠቅሰው በውይይት ፈንታ በጉልበትና በመሳሪያ ስልጣን ለመያዝ የመሞከር አባዜ መቀጠሉ ነው ብለዋል። ጠቅላይ ሚኒስትሩ ስለ ዶክተር አምባቸውና ስለ ጄኔራል ሰዓረ የግል ትውውቃቸውና አብረው የሰሩባቸውን ጊዜያት በስፋት ያነሱ ሲሆን የክስተቱን መንስኤ ሲያነሱ በስሁት ግምገማ የመጣ እንደሆነ ገልጸዋል። ከዚህ ጋር ተያይዞ ጠቅላይ ሚኒስትሩ ስለ ሟቾች ያላቸውን ቅርበት ዛሬ ላይ ጎልቶ እንዲወጣ ማድረጋቸው ለምን አሁን የሚል ጥያቄ ማስነሳቱ አልቀረም። እስካሁን ድረስ በጉዳዩ ላይ የተሟላ ፍትህ ባለመሰጠቱ የጠቅላይ ሚኒስትሩ ንግግር ለተጎጂ ቤተሰቦች ፍትህ ከመስጠት ይልቅ በክልሉ ስልታዊ የፖለቲካ ጨዋታን ለመጫወት የታለመ የፖለቲካ መልእክት ሊሆን ይችላል የሚል ስጋት አለ። ከዚህ ጋር ተያይዞ ጉዳዩ ከፍተኛ ውዝግብ ያስነሳ የነበረ እንደመሆኑ ከዓመታት በኋላ ድጋሚ ጎልቶ እንዲወጣ መደረጉ የበለጠ አካባቢያዊ ሽኩቻዎችን በመቀስቀስ ወደ አንድነት እየመጣ ያለውን የአማራ ፋኖ ትግል ወደ ኋላ ለመመለስ የሚደረግ ጥረት ነው የሚሉ መሰረታዊ ጥያቄዎች እንዲነሱ እያደረገ ይገኛል። ጠቅላይ ሚኒስትሩ ከዚህ ገለጻቸው ጋር አያይዘው ታሪክን በማንሻፈፍ ገዳይና ሟችን እኩል በጀግንነት መዘከር ለትውልድ አደጋ መሆኑን የገለጹ ሲሆን ሲቀጥሉም ገዳይንም ሟችንም በጀግንነት ማውሳት በምናውቀው ታሪክ ላይ የሐሰት ትርክትን መገንባት ነው። ለመጪው ትውልድም ታሪክን አንሻፎ መሄድ አደጋ ነው። አሁን ያለነው የዚህ ታሪክን ማንሻፈፍ ልምምድ ውጤት ነን በማለት ከኢትዮጵያ ታሪክ ጋር አያይዘው ማቅረባቸው የተዛባ ታሪክ አለን ለሚሉ ወገኖች ድጋፍ አሳይተውበታል። ጉዳዩን በምናውቀው ነው ሲሉ ደግሞ ማን ገዳይ ማን ሟች እንደነበር የሚያውቁ ወይም እጆት የሌለበት ከሆነ ምነው ፍትህ ለጠየቁ ተበዳዮች የተፋጠነ ፍትህ እንዲያገኙ አላደረጉም? ገዳይ የተባሉትንስ በህይወት አቆይተው የፍትህ አደባባይ ላይ ለምን አላቆሟቸውም? የሚሉ ሰዋዊ ጥያቄዎች ያስነሳ ሆኗል። ነገር ግን ህዝቡ በእርሳቸው ዘንድ ገዳይና ሟች የተባሉትን በጀግንነት መዘከሩ እርሳቸው አውራጃዊነት ካሉት ይልቅ አንድነትን ማምጣቱ መሬት ላይ የሚስተዋል ነው ሲሉ ብዙዎች ይናገራሉ። በመጨረሻም የማንነትና የወሰን ጥያቄዎችን በተመለከተ በተለይም የወልቃይት ጉዳይን ያነሱት ጠቅላይ ሚኒስትሩ እነዚህ ጥያቄዎች በሂደትና በውይይት መፈታት እንዳለባቸው አለበለዚያ ታይም ቦምብ እንደሚሆኑ አስረድተዋል። የወልቃይትን ጉዳይ በተመለከተ የፌዴራል መንግስቱ ሚዛናዊነትንና ዘላቂ ሰላምን መሰረት አድርጎ መስራት እንደሚፈልግ ተናግረው ይህም በሀገራዊ የምክክር ጉባኤ ላይ ምላሽ እንደሚያገኝ ተስፋቸውን ገልጸዋል። እንደዚህ አይነት ጉዳዮች ረጅም ጊዜ እንደሚወስዱ በሰጡት ቃለ መጠይቅ ላይ አጽንኦት የሰጡ ሲሆን አሁንም ለመፍታት ተጨማሪ ዓመታት ሊቆይ እንደሚችል ፍንጭ ሰጥተዋል። ጠቅላይ ሚኒስትሩ በምክክር ኮሚሽኑ መፍትሄ ያገኛሉ ማለታቸውን ተከትሎ ራሳቸውን ከጉዳዩ ለማራቅ የሄዱበት ርቀት እንደሆነ ተደርጎ የተወሰደ ይገኛል። በሌላ በኩል በምክክር ኮሚሽን እንኳ መፍትሄ ያገኝ ቢባል በህወሓት የሚመራው የትግራይ አስተዳደር ምንም አይነት የምክክር ጉባኤ ላይ እንዳልሆነ ውድቅ ማድረጉ የሚታወስ ነው። የአማራ ፋኖ ትግል የምክክር ኮሚሽኑን እንደ ጽንሰ ሀሳብ የሚቀበሉት መሆኑን ቢገልጹም በሁለንተናዊ መልኩ አስቻይ ሁኔታ የለም። የአብይ መንግስት በሚያሾረው የስም ብቻ ምክክር ተሳታፊዎች እንዳልሆኑ በተደጋጋሚ ማሳወቃቸው ይታወሳል። ሁለቱን ተዋናዮች ያገለለው ምክክር እንዴት ለዚህና ለተያያዥ ጉዳዮች መፍትሄ ሊሰጥ ይችላል የሚል ጥያቄ ማጫሩ አልቀረም። ከዚህ ጉዳይ ጋር ተያይዞ የህወሓት ኃይሎች የፌዴራል መንግስቱ እንጂ የከለከለን የአማራ ታጋዮች ፍቃድ እንደሰጧቸው አድርገው ያቀረቡበት አውድ ሌላ መከራከሪያ ነጥብ ሆኗል። በሁለቱ ኃይሎች መካከል ከቅርብ ጊዜያት ወዲህ እየታየ የመጣው የትብብር መንፈስ ላይ ጥላ እንዲያጠላ በተጨማሪም የአማራ ፋኖ የጀርባ አጥንት የሆነውን የህብረተሰብ ክፍል ለመነጠል ያለመ ነው ሲሉ የፖለቲካ ተንታኞች ይተቻሉ። ይህም ባለፉት ቀናት በደብረ ማርቆስ አየር ማረፊያ ምርቃት ላይ የሁለቱን ህዝቦች ከሚያስማማ ይልቅ የሚያራርቅ ታሪካዊ ዳራ ማንሳታቸው
ከመፍትሄ ይልቅ ፖለቲካዊ አጀንዳዎችን የሚያራምዱና የሁለቱን ህዝቦች አንድነት እና መቀራረብ እንደማይፈልጉ ቅጥያ ተወስዷል። ጠቅላይ ሚኒስትሩ በዚህ ሳያበቁ አሁን ወልቃይት በፌዴራል መንግስት ውክልና እንደሚተዳደር የገለጹበት አዲስ መረጃ ሲሆን መሬት ላይ ማህበረሰቡም ሆነ የወልቃይት አስተዳደር በአማራ ብሔራዊ ክልላዊ መንግስት ስር እንደሚተዳደር ሲገለጽ መቆየቱ የሚታወስ ነው። አስተዳደሩ በዚህ ጉዳይ ምን እንደሚል የሚጠበቅ ይሆናል። ውድ የቻናላችን ተከታታዮች የአሚኮና የጠቅላይ ሚኒስትሩ ክፍል 1 ቆይታ ዋና ዋና ነጥቦች የቃኘንበት መሰናዷችን ይህን ይመስል ነበር። በዚህ የመጀመሪያ ክፍል ቆይታቸው ለመዳሰስ እንደሞከርነው አገራችን አሁንም በብዙ ስብስብ የታሪክ የፖለቲካና የጸጥታ ማነቆዎች ውስጥ እንዳለች ነው። እናንተስ ምን ትላላችሁ? ጠቅላይ ሚኒስትሩ ያነሷቸው እነዚህ ነጥቦች ትክክለኛ መፍትሄዎችን ያመጣሉ ወይስ ተጨማሪ ውጥረት ይፈጥራሉ? ሐሳባችሁን ከታች ባለው የኮሜንት መስጫ ላይ አጋሩን። አብራችሁን ስለቆያችሁ እያመሰገን በዚሁ ፈጸም። በሌላ መርሃ ግብር እስከምንገናኝ በሰላም ቆዩ።